بسم الله والحمد لله والصلاة والسلام على رسول الله. فصل. نعم. في أحكام اللام الواقع في الفعل من رأسنا وقتل يمتو. إن شاء الله إن الناس قتل يمتو مالتنا. فصل. في أحكام اللام الواقع في الفعل. هون دقمو اسكاهم بسم الله يمي كساتون عشون نزا يعني دقمو بقس قس يبالا ليه انجري ينهو يصورف قدينو مياقو هين انجري هون صورف يقرع منامن يقو هون فعل مالا قس مالتنا በላ ጠጣ ማሰሪያ አንቀጽ ይባላል ወይም ደግሞ ቨርብ ይሉታል በእንግሊዘኛ። ያ ማለት ምንድነው? በላ፣ ጠጣ፣ ተቀመጠ፣ ተነሳ። አህመድ በላ ብንል ለምሳሌ በላ በቃ ፊዕል ይባላል። አከለ በአረብኛ ስንወስደው አከለ፣ ضرب እንደዚሁ ደግሞ خرج ወጣ እንደምንለው ለምሳሌ خرج ወጣ፣ ضرب መታ፣ ذهب ሄደ። እነዚህ ፊዕል ይባላሉ። ግስ ማለት ነው በቃ ضرب محمد ይላል ለምሳሌ ሙሐመድ መታ። ይሄ ضرب የሚለው ፊዕል ይባላል ግስ ማለት ነው። جعل አደረገ ፈጸመ። ቃለ አለ፣ ቁልና አል እነዚህ ምን ይባላሉ? ፊዕል ይባላል በአረብኛ ግስ ይባላል። ስለዚህ አሁን እያለን ያለው እዚህ ጋር ኪታቡ ምንድነው የሚለው ፈስሉን ፈስል ነው የሚለይ ነው ማለት ነው። في احكام ህግን አስመልክቶ አላሚ ላምን አልዋቂዕ የምትከሰት ፊል ፊዕሊ በፊዕል ላይ በግስ ላይ ማለት ነው። ቨርብ ለዋለን በእንግሊዝኛ ፊዕል በአማርኛ በአረብኛ ፊዕል ነው የሚባለው። ደግሞ በአማርኛ ግስ እንለዋለን ማለት ነው። በአጠቃላይ ማሰሪያና አንቀጽ የምናስርበት በላ፣ ጠጣ፣ ሄደ ለምሳሌ የምንላቸው ضرب፣ خرج፣ ጀለሰ፣ ተቀመጠ፣ በላ፣ ወጣ፣ ሄደ የምንላቸው እንደዚህ ፊዕል ይባላሉ። እነዚህ ላይ ላም ሲመጣ ነው አሁን የምናየው። ይሄ ሆኖ ላም ሲመጣበት ነው። ሷል ጥያቄ ማ ሁክሙ ላሚ አልዋቂዕ ፊል ፊዕል ማ ሁክሙ ላሚ የላም ሁክም ምንድን ነው አለ። አልዋቂዕ የምትከሰት ወይም የምትገኝ ፊል ፊዕሊ በፊዕል ላይ በፊዕል ላይ የምትገኝ የሆነች ላም ምንድነው ሁክሟ? አሁን ይሄ እንግዲህ የሚያውቀው እንዳልኳችሁ የአረብያን ያሸተተ ነው። ነሁና ሶርፉን ያሸተተ እንጂ አሁን ገና ጀማሪ ይሄ አያስፈልገውም ነበረ። እነሱ አረቦች ስለሆኑ ኪታቡን ያዘጋጁት ያው ይረዱታል ተብሎ ነው። አረቦች ያው ቋንቋቸው ስለሆነ እኛው እንደምናውቀው አማርኛን እነሱም ያውቁታል ተብሎ ነው። እኛ ላይ ትንሽ ያው አጀም ስለሆነ ሊያስቸግረን ይችላል እንጂ ነሁና ሶርፉን ነካ ታረግነው ትንሽ የፊዕል የሚባለው ሊያስቸግር ይችላል። ለዛ ነው። ናም ለማንኛውም መቀራት ስላለበት መታለፍ ስላለበት እናየዋለን። ማ ሁክሙ ላሚ የላም ህግ ምንድነው? ወይም ፍርዱ አልዋቂዕ የምትከሰት ፊል ፊዕሊ ፊዕልን አስመልክቶ ግስ ማለት ነው። የጅቡ ግድ ይላል ጀዋብ ብሎ የጅቡ ግድ ይላል ኢዝሃሩሃ እሷን ግልጽ ማድረግ ግድ ይላል። ፊዕል ላይ የተከሰተች ላም ግልጽ ማድረግ ግድ ይላል። የጅቡ ግድ ይላል ማለት ነው። ኢዝሃሩሃ ግልጽ ማድረግ ሙጥለቀ ስድ በሆነ ሁኔታ ሰዋኡን ካነ ፊዕሉ ማዲየን ሰዋኡን ካነ الفعل ማዲየን ሰዋኡን ካነ እኩል ነው አለ። ሰዋኡን እኩል ነው ካነ ሆነም አልፊዕሉ ፊዕሉ ማዲየን ያለፈ ጊዜ የሚሆን አው አምረን ወይም ትእዛዝ የሚሆን አሁን ፊዕል ለሁለት ከፈለው። እዚህ ጋር አሁን ፊዕል ለሶስት ይከፈላል። ምን ማዲ ሙባሪዕና አምር ወይም ሐል ይባላል። ይሄ እንግዲህ ቁርአን ላይ ያለ ብለው ኑሐቶች ያመጣሉ። ወማ ነተነዘሉ ኢላ ቢአምሪ ረቢክ ለሁ ማ በይነ አይዲና ወማ ኸልፈና ወማ በይነ ዛሊክ ሲል ይሄ የሚያስይዘው አሉ ሶስት ጊዜዎች እንዲያሉ ነው ብለው ናም ዑለማዎች ይጠቅሳሉ ማለት ነውና ጊዜ ለሶስት ይከፈላል። ጊዜ ለሶስት እንከፍለዋለን ማለት ነው። እንደኛ ያለፈ ጊዜ ያለ ተሰጥቶ ያለቀ ነው በቃ ማዲ ይባላል ያለፈ ጊዜ። ሌላው መሐከል ላይ ያለ በዛ በአምር ውስጥ የሚካተት ማለት ነው። በመሐከል ላይ ያለ አሁን ያለ ማለት ነው። ሐለይ ምንድነው? ሐለይ አሁን ያለንበት ጊዜ ሐል ይባላል። ሌላው ወይም አምር ማለት ነው። ሌላው ደግሞ ሙስተቅበል ወደፊት ያለ ይሄን ተብሎ አሁን እዚህ ጋር እያለ ያለው ምንድን ላሟ ምን ሆና ከመጣ ፊሉል ማዲም የሆነ ያለፈም ጊዜ ይሁን ወይም አምር ቢሆን አው ለአምሩ ማለት ወይም አምር ቢሆን ለምሳሌ አምር እድሪብ አለ ምታ አለው እድሪብ ቢባል ለምሳሌ ምታ እድሪብ ሙሐመድ እድሪብ ሰዒድ ሰዒድ ምታው ተባለ።
እድሪብ ሰዒደ እድሪብ ሰዒድ ምተው ተባለ። ስለዚህ አሁን ይሄ አምር ነው ምታ ስለሆነ ያለፈ ጊዜ ضرب ሙሐመድ እኮ መታ አል በቃ ያለፈ ጊዜ ነው። ይሄ ቢሆንም ምን ይሆናል? ላም ያለበት ከሆነ ግልጽ ይደረጋል ነው። نعم وتلحق المادي ያለ አሁን አንድ ያለና وتلحق ጠጓለ المادي ማዲን في آخره በመጨረሻው نعم في آخره በመጨረሻውና ወሰጥህ በመሐከል ላይ ትመጣበታለች አለ። ማዲ ላይ ይሄ ላም አል ላም ል ማለት ነው ወይም ስኩን ወርሽ ል የምትለው ማለት ነው ትመጣበታለች። وتلحق ጠጓ المادي ማዲ في آخره በመጨረሻው ላይ ወሰጥህ በመጨረሻውና በመሐከል ላይ ትመጣበታለች። ማን ላይ? ማዲ ላይ ል የምትለው ማለት ነው። ስኩን የሆነችው ላሟ በማን ትመጣበታለች? በመሐከልና በመጨረሻ ላይ ትመጣለች ይላል። አሁን ማዲ ላይ ለምሳሌ ብንመቅ ጀዐልና ኢላ ቁርአን ላይ ጀዐልና ወቁልና ወበለልና አሁን ጀዐልና አደረግን ነው ያለፈ ነው። ጀዐል ይኸው ላሟ ስኩን አለች። ወቁልና ወበለልና ወልተቃ እነዚህ መሳሰሉም ማለት ነው። وتلحق المادية ማዲ ተጠጋዋለች في آخره መጨረሻው ላይ በመጨረሻውና ወሰጥህ በመሐከል ላይ ትመጣለች አለ። واما الامر አምር ላይ ከሆነ ትእዛዝ ላይ ከሆነ ففي آخره መጨረሻ ላይ ነው። ቁል አል በል ለምሳሌ ምን አል ቁል አል በል አል ቁል አሁን አምር ነው። ነገ ግን የመጨረሻቸው ላመቼ ነው መጨረሻ ላይ ነው። አምር ከሆነ አኺር ላይ ነው የሚመጣው። ማዲ ከሆነ በአኺርና ወሰጥ መሐከል ላይ ትመጣለች እያለን ነው። نعم አንዴ እንመለስና ፈስሉን في احكام اللام الواقع في الفعل አለ ما حكم اللام የላም ሁክም ፍርዱ ምንድነው? الواقع የተከሰተች የምትከሰት في الفعل በፊዕል ላይ አለ የጅቡ ግድ ይላል አለ ጀዋብ ብሎ ኢዝሃሩሃ እሷን ግልጽ ማድረጉ ላማን ግልጽ ማድረጉ ግድ ነው። ኢዝሃሩ ላሚ ማለት ነው ሙጥለቀን ስድ በሆነ ሁኔታ ሰዋን ካነ الفعل ግሱም ቢሆን ማዲየን ያለፈም ቢሆን አው አምረን ወይም ትእዛዝም ቢሆን አለ። ትእዛዝም ይሁን ያለፈ ጊዜም ይሁን ምንድነው ላማን ግልጽ ማድረግ ግድ ይለብናል ስኩን ሆና ከመጣች ነው። وتلحق ተጠጋዋለ المادي ማዲን في آخره በመጨረሻውና ወሰጥህ በመሐከል ላይ ተመጣበታለች። واما الامر በአምር ከሆነማ ትእዛዝ ከሆነ ففي آخره መጨረሻው ላይ ነው። ሚሳሉ ፊዕል ማዲ ለምሳሌ ያለፈን ግስ ብንመለከት ምሳሌው ፊዕል ማዲ ያለፈን ግስ ብንመለከት ጀዐልና አደረግን ማለት ነው። ወቁልና አልን ማለት ነው። ወضለልና አሳሳትን ወይም አጣመምን ነው ይችላል። ضለልና ወልተቃ ተገናኘ ወል ስንላሁን ማዲ ነው ግን በመሐከል ላይ ነው የመጣችው። እስካሁን ያለው መጨረሻ ነበሩ። ጀዐልና ወቁልና ወضለልና መጨረሻ ላይ ነበሩ። ወልተቃ ስንል ደግሞ መሐከል ላይ መጣች ማለት ነው። ስለዚህ ማዲን في آخرና ወሰጥ ላይ ትገኛለች ማለት ነች። ወተልሐቁ ተጠጋለች ወይም ትገኛለች ማዲ ላይ في آخره ወሰጥ ያለው ለዛ ነው። አሁን ጀዐልና ወቁልና ወضለልና የሚለው መጨረሻ ላይ ነበረ። ወልተቃ የሚለው ግን ምን ሆነ? በመሐከል ላይ ሆነች። ፊዕል አምር ላይ ከሆነ في آخره መጨረሻው ላይ ነው። ወሚሳሉ ፊዕል አምር ብንመለከት ቁል አለይ ቁል ነዓም ወአንቱም ዳኺሩን እንደሚለው ማለት ነው። ቁል ነዓም ወአንቱም ዳኺሩን ሱረቱ ሷፍ አካባቢ ላይ። ስለዚህ ይሄን ይመስላል አላም አልዋቂዓቱ ፊል ፊዕል ይሄን ይመስላል። ይሄ ሶርፍና ፊዕል የሚባለው ሶርፍና አብዛኛው የናሁ ጉዳይ ነው። እንግዲህ ኢንሻአላህ ደግሞ ናሁና ሶርፍ በደንብ በሰጥ ስናደርግበት ሁሉ ነገር የሚገባን ይሆናል ማለት ነው።